ሰላም ጤና ይስጥልኝ የኢትዮ ዘገባ ቤተሰቦች እንደምን ቆያችሁ? የሰዓቱን አዲስ መረጃ ይዘን ቀርበናል። እስከ ፍጻሜ አብራችሁ ቆዩ። በደቡብ እስያ ህንድና ፓኪስታን የተለያዩ ቀውሶችን ባስከተለው ልማት ሁለቱ ሀገራት በጊዜያዊ ጦርነቱ መቆምን ካወጁ ከጥቂት ሰዓታት በኋላ አንዱ ሌላውን በቅርቡ የታወጀውን የተኩስ አቁም ስምምነት ጥሷል በማለት በአዲስ የጥላቻ አዙሪት ውስጥ ገብተዋል። ይህ የአራት ቀን መባባስ በሁለቱ ኒኩለር የታጠቁ ጎረቤቶች መካከል በ10 ዓመታት ውስጥ እጅግ በጣም ከፍተኛ የሆነ ወታደራዊ ግጭትን አስከትሏል። በአወዛጋቢው የካሽሚር ክልል ላይ ትልቅ ግጭት ሊፈጠር ይችላል የሚል ፍራቻ ነግሷል። የሰሞኑ ፍጥጫ የተቀሰቀሰው በተከታታይ በተደረጉ የጥቃት እርምጃዎች በተለይም የህንድ ሰው አልባ አውሮፕላኖችና የሚሳኤል ጥቃቶች በፓኪስታን በሚተዳደረው ካሽሚር ላይ ያነጣጠሩ ናቸው። ህንድ እነዚህን ጥቃቶች የፓኪስታን ጥቃትን ለመበቀል እርምጃ እንደሆነ አድርጋ ገልጻለች። ኒው ዴሊ ጥቃቱ የተፈጸመው በፓኪስታን ግዛት ውስጥ ባሉ ታጣቂዎች በሚደገፉና በሚመሩት ታጣቂዎች መሆኑን የገለጸ ሲሆን ፓኪስታንም በክስተቱ ምንም አይነት ተሳትፎ እንደሌላት በመግለጽ ውድቅ አድርጋለች። ቢሆንም የህንድ መንግስት ለብሔራዊ ደህንነት ቀጥተኛ ጠንቅ ነው ያለውን ድንበር ተሻጋሪ ሽብርተኝነትን ለመከላከል ወታደራዊ እንቅስቃሴው አስፈላጊ መሆኑን ገልጸዋል። የህንድ ውጭ ጉዳይ ሚኒስትር ቪክራም ሚስሪ እንደተናገሩት የተኩስ አቁም አዋጅ ቢታወጅም ጥሰቶቹ እንደቀጠሉ የህንድ መከላከያ ኃይሎች ስምምነቱን ከተመሰረተበት ጊዜ ጀምሮ ተደጋጋሚ ጥሰቶችን ዘግበዋል። ሚስሪ የህንድ ወታደራዊ ክፍሎች ለተጨማሪ ጥሰቶች ጠንከር ያለና ተገቢ ምላሽ እንዲሰጡ መመሪያ እንደተሰጣቸው ገልጸዋል። ፓኪስታን እነዚህን ክስተቶች ማስረዳት እንዳለባት አጽንኦት ሰጥተው ኢስላማባድ የተኩስ ማቆም ቃል ኪዳኖችን እንድታከብር አሳስበዋል። የፓኪስታን የውጭ ጉዳይ ሚኒስትር በጥንቃቄ ምላሽ ሰጥተዋል። የፓኪስታን ባለስልጣናት ለተኩስ አቁም ያላቸውን ቁርጠኝነት ሲያረጋግጡ አንዳንድ ጥሰቶች መከሰታቸውን አምነዋል። ነገር ግን በህንድ ኃይሎች አለመግባባቶች ወይም ቅስቀሳዎች ምክንያት ነው ብለዋል። የፓኪስታን ታጣቂ ኃይሎች እልህ አስጨራሽ እርምጃ ወስደዋልና ተመጣጣኝ ምላሽ እንደሰጡ አሳስበዋል። የፓኪስታን መንግስት ሁሉንም ጉዳዮች በውይይትና በዲፕሎማሲ ለመፍታት ያለውን ፍላጎት በድጋሚ በመግለጽ ሁለቱም ወገኖች ወደ ሰፊ ግጭት ሊሸጋገሩ ከሚችሉ ተጨማሪ ወታደራዊ እርምጃዎች እንዲቆጠቡ አሳስበዋል። በህንድ የሚተዳደርና በፓኪስታን በሚተዳደሩ ግዛቶች መካከል የተከፋፈለ ክልል ግን ሙሉ በሙሉ በሁለቱም ብሔሮች ይጠየቃል። እንደ አውሮፓውያን አቆጣጠር በቅርቡ በተፈጠረው ግጭት ድንበር ተሻጋሪ የተኩስ ልውውጥ፣ መድፍና ትንንሽ ፍንዳታዎች የተስተዋሉ ሲሆን ሰላማዊ ሰዎች ተጎድተዋል። በድንበር አካባቢ የሚኖሩ ነዋሪዎች ውጥረት ነግሶ እንደነበር የገለጹ ሲሆን በርካቶች ሁከቱን ለማስወገድ ቤታቸውን ጥለው መሰደዳቸውን ገልጸዋል። ግጭቱን የዘገቡት ጋዜጠኞች ሁከትና ብጥብጥ የተከሰቱበትን ትዕይንቶች ገልጸዋል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስ አደራዳሪነት የተደረገው ስምምነት የተኩስ አቁም መፈጠሩን አስታውቀዋል። ትራምፕ ዲፕሎማሲያዊ ጥረቶችን በመጥቀስ የበርካታ ሀገራት ተሳትፎ ለችግሩ መባባስ አስተዋጽኦ አድርጓል ብለዋል። የፓኪስታን የውጭ ጉዳይ ሚኒስትር ስምምነት ላይ መደረሱን አረጋግጠው ለዓለም አቀፍ ማህበረሰብ ምስጋናቸውን አቅርበው ውይይቱን ለማቀላጠፍ የቱርክ፣ የሳውዲ አረቢያና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር መሳተፋቸውን ጠቅሰዋል። የህንድ ውጭ ጉዳይ ሚኒስትር ቪክራም ሚሽራ ህንድ በተጎዱ አካባቢዎች የመሬት፣ የአየርና የባህር ስራዎችን እንደምታቆም አረጋግጠዋል። ይህም ውጥረቱን ለማርገብ ፈቃደኛ መሆኗን ያሳያል። ሆኖም ህንድ ሉዓላዊነቷን እንደምትጠብቅና ለሚደርስባት ማንኛውም ዛቻ ወይም ቅስቀሳ ምላሽ እንደምትሰጥ አጽንኦት ሰጥተዋል። የህንድ መንግስት ፓኪስታን የተኩስ አቁም ስምምነትን ለማረጋገጥ ተጨባጭ እርምጃዎችን እንድትወስድና የቆዩ ጉዳዮችን ለመፍታት ትርጉም ያለው ውይይት እንድታደርግ ጠይቋል። ምንም እንኳን ዲፕሎማሲያዊ ውጣ ውረድ ቢኖረውም ሁኔታው ተለዋዋጭ ነበር። ሁለቱም ወገኖች በተገደቡ አካባቢዎች የተኩስ ልውውጥ ማድረጋቸውን የቀጠሉት ሲሆን በሰው ህይወት ላይ ጉዳት የደረሰባቸው ወታደሮች እና ሲቪሎችም መታየት ጀምረዋል። ዓለም አቀፉ ማህበረሰብ ጥንቃቄ የተሞላበት ብሩህ ተስፋን ገልጿል። ህንድና ፓኪስታን የካሽሚርን ቁጥጥር ለብሔራዊ ማንነታቸውና ለደህንነታቸው አስፈላጊ አድርገው ይመለከቱታል። ለበርካታ አስርት ዓመታት ሰላምን ለማስፈን የሚደረጉ ሙከራዎች አለመተማመን፣ ድንበር ዘለል ሽብርተኝነትና የውስጥ የፖለቲካ ጫናዎች ተስተጓጉለዋል። ክልሉ ከቅርብ ጊዜ ወዲህ እየተባባሰ መምጣቱን ተከትሎ ቀጣይነት ያለው ዲፕሎማሲያዊ ጥረትና እውነተኛ ውይይት ከሌለ የአመጽ አዙሪት ራሱን ሊደግም እንደሚችል ተንታኞች ያስጠነቅቃሉ። የተወደዳችሁ የኢትዮ ዘገባ ቤተሰቦች ለዛሬ ያሰባሰብናቸው መረጃዎች እነዚህን ይመስሉ ነበር። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ቪዲዮ ላይክ እና ሼር እንድታደርጉ በትህትና እየጠየቅን እስከ ፍጻሜ ቆይታችሁ ከኢትዮ ዘገባ ስለነበር እናመሰግናለን። ሰላም።